እኮ የቀጠሮ ጌም ተጫዋች ትላለች። ሁሉም ፈሩኝ። ከማን ጋር ልጫወት? የቀጠሮ ጌም ለጁላይ 5 ትጮቻለሽ። ሰው ላገናኝሽ። ከማን ጋር መጀመሪያ ይመጣናል? በጣም ኃይለኛ ሰው ነች። አዩ ትባላለች። ጊፍተር ነች። ሌቭል 41 ነች። የቀጠሮ ጌም አላት። የክብላ ክሮቤት ጊፍተሮና ነው ጌም የምትጫወተው? አይ ጊፍትም ትሰጣለች ማለት ነው። ኦኬ የምትታወቅ ናት በጣም ኦኬ እሺ መቼ ነው ያልከኝ? ከስንት ወር በኋላ? ከወር ከ15 ቀን። ለትዳር ነው ልትታጭ ነው ጋር የምትመጣው ወር ሙሉ እንዴ? እንድትዘጋጂበት ብላ ነው። ሰርግ ነው እንዴ ጋይስ? ሰርግ ነው እንዴ? ትዳር ነው እንዴ? ያዝ ነው አንድ ወር ሙሉ እየተጠናናን ነው። አሁን ከኔ ጋር አገናኛት። በሁለት ሳምንት ውስጥ የሚደርስ ሰው ማሚ ወይነ ሆነ ናሁም ይዛችሁ መምጣት ትችላለች። በሁለት ሳምንት ውስጥ የሚደርስ የሚጫወት ሰው። ከዛ በተረፈ ግን አንድ ወር ሙሉ ሰርግ ነው። ይቅርታ አድርግልኝ አልችልም። ለዛውም እኮ አንድ ወር እኮ አይደለም፣ አንድ ወር ከ15 ቀን አስብ። አንድ ወር ከ15 ቀን ጭራሽ ደግሞ ሰኞ ብሎ አርብ ነው ታውቂያለሽ። ወዲያው እኮ ነው የሚደርሰው። ኧረ ዝም በል ይወራል ነው ማሜ። ቆይ የቀጠሮ ጌም መጫወት ፈልገሽ ነው አንቺ? አዎ ሲሪየስ? እውነት? እሺ በቃ ቆይ ላማክርና እነግርሻለሁ። አቅማት ችግር የለውም። እኔ ብሸነፍም አልፈራም፣ ግን አልሸነፍም። ከተሸነፍኩም ተሸነፍኩ ነው። ጨዋታ ነው። ምን ችግር የለውም። ኦኬ ላምዲና ይንዲስ ኤጀንሲ ነው የሚመስለው። ዲቦራ የሚያገናኝ ኤጀንሲ። ቆይ ጠብቂ ምናምን። የናሁም አልተመቸኝም ጋይስ። አንድ ወር ከ15 ቀን ነው። በሁለት ሳምንት ውስጥ የሚደርስ ነው። አንድ ወር ከ15 ቀን ነው። ኬሚስትሪ ነው ፊዚክስ ነው። እሷን ቁጭ ብዬ ማጠናው ወር ሙሉ ነው። ጦርነት ነው ወር ሙሉ። ምንድን ነው የምናደርገው? ምን ችግር አለው? ከአስሊ ጋር ብትጫወች አሪፍ ነው። አረ በስማሚ ለጠልጠኛል። ይቀር በቃ እሷም እንደ አስሊ ነች። ባይዘው አትዋሽ። እግዚአብሔር ተፎካከረ። አረ ዝም በል እግዚአብሔርን አትበል። እንዳስ ማናት ቻርጄ ከዘጋ ዲቦራ እንዳትወጡ እሺ። ሲጀመር እንዳስሊ ቆይ ስማ፣ ልጅቷ ማናት? ቆይ እኛ ማናቃት ነው። አንተ የምታውቃት ማናት? ቆይ እስቲ ሙሉ ስሟን አጣራለሁ። ስሟን ያላጣራው ሰው ጋር ነው ተጫዋች የምትለኝ እኮ። ቆይ እነግርሻለሁ። ምናጭ ሰረብሮ ድማሜ ፀጉር አምሮ ባልፏ ብለሃል። የእሱን ቀለም ፈለክለዋለሁ። ብሩሽ የሚመስል አልፈልግም። አሁን ደግሞ ጭራሽ ደግሞ ልጅቱ ኃይለኛ ጊፍተርና ጌመርና ብሎ ስሟ እንኳን አጣርቼ እመጣለሁ። ናሆሚ ዛሬ ከነግንዱ ነው እንደሄድክበት ማለት ነው እንዴ? ዝም አልኩ፣ ታገስኩ። ማሜ ከማን ጋር ነው ያሰብከው? ነው አይ ኃይለኛ ሰው ነው። ቆይ ጽፍልሻለሁ። በጣም ከባድ ሚዛን። አንተ ራሱ ከባድ ሚዛን እኮ ነህ። እኔ ቀጠሮ ጌም ተጫውቼ አላውቅም። አላውቀውም ጌም በህይወት ተጫውተህ ነው የማታውቀው? ጌምን የፈጠርከው ራሱ አንተ አይደል እንዴ? ቲክታክ ላይ ማሜ ተወንድ ከሙባረክ ጋር ጌም የሚባለው ነገር እኮ ያለው እናንተ ጋር እኮ አንተ ስትጫወት ነው። አሪፍ አሪፍ ጌም ራሱ ኖርማል ጌም የቀጠሮ ጌም ግን ማሜ ከግማሽ አቋርጦ ቢወጣስ ነው የምልሽ። ማሜን ስማ ናውማ አምኜው ማሜን ማለት ነው ጀምረን ያቋርጥብሻል። ያቋርጧል። ያቋርጥም ማለት ነው። ጌታ ላይ ያቋርጥብሻል። እውነትሽን ነው ማሜ። አቋርጣ ብትወጣስ? እኔ ሲጀመር እኔ አልጫወትም እንጂ የቀጠሮ ጌም ግን አገናኝሻለሁ። ከባድ ቢዛ። ቆይ ግን ማትጫወት ግን ማለት ነው እኔ በጣም ጥያቄ የሚሆንብኝ ነገር ባለፈው ቅጣት ላይ ፀጉርህን ስትላጭ አይሃለሁ። ከመቼው ነው የሚያድገው? እኔም ልለው ነበረ ወዲያው ያድጋል። እግዚአብሔር ይምሬን ነው ማለት ሲላጭ ግን ከመቼው እንደማ በጣም ቶሎ ነው የሚያድገው። 7 ጊዜ ናኦሚ አንተ ካላደገ ሜናክሲድ ተጠቀም። የሱ ቶሎ ነው የሚያድገው። የኔ ሁሉ ነገር ያደገ ነው ይስታውቃል። ማሜ አሪፍ ነው በእውነት። እንግባ በፀጉር እንግባ የት እንድትቀጣቀጡ በቃ እሺ ሂዱ። ኧረ እኔ በቃኝ፣ እኔ ደክሞኛል። እኔ ለማውራት ነው የገባሁት እዚህ። ስማ እንግባ በፀጉር እኮ ነው ያለኝ።
በፀጉር እንግባ እኮ ነው። ለምዳለ ፀጉር መላጨት ትቀልዳለህ እንዴ? ናሁም ፀጉሩን ተላይቶ አስብ ዲቦራ በኢየሱስ የቀጠሮ እንትን መስሎ ለሚመጣው ናሁም እንዳታስበው ተላይቶ የሚመጣ አስበሽዋል? እንዳታስበው እኔ ጋር ትገጥማለህ ማሜ። እኔ ፀጉሬን አውልቄ ባውለበለበ አንተ ደግሞ በላጨ ትገባለህ። እኔ በፀጉሬ አንቺ በዩኒቨርሳል ትገቢያለሽ? ኧረ እባክህ አሁን ለምን መሰለህ ማሜ፣ እንደዚህ አይነት ነገር እኮ አንተ ኦልሬዲ ብዙ ጊዜ ስላረከው ለሰው ብርቅ አይደለም። ብርቅ አይደለም እኮ አሁን የደረቴን ፀጉር በላጨ ቢሆን ምናምን ገባ ሰው ሞር ብብት ላይ ፀጉር አለ የለኝም በጥርስ በነቃቀለ ምናምን ገባኝ ያረዳ ልጅ እንደዛ ቢሆን ሞር ሰውን አትራክት አደረገ። ኖ በጥርስ አይደለም። አንተ ደግሞ እንደው በእንትን ጥርስ ሲባል ዊን አትዝም። ይኸው አመድ እየበተንን በነቀለ ትገባለህ። እንደዛ ከሆነ እንገባለን። እኔም እገባለሁ አለኝ። ቆይ ትንሽ አለችኝ ግን በአመድ እየበተንን ኧረ ጌታዬ በእውነት ትገባለህ። አመድ እየነስ እንደዚህ ብለን ነው የምንቀመጠው። ልክ ስትሸነፍ ልክ ቤተሰብ ስሪኮን አንድ ካሸነፍ የሆነ ጊዜ እንትን ተቀበቶ ምንድን ነው ስሙ? ዋክስ ኮልጌት። ኮልጌት ነው ጌሸ ገዳይ ነው። ደኛ ኮልጌት አይደለም። ኮልጌት ማያቃ ይኸውልህ፣ እንዲያውም መሆን ያለበት ጥሩ ሀሳብ አመጣክ። ይኸውልህ በአመድ ነስሰን ነቅለን ከዛ ኮልጌት መቀባት። አዎ በጣም እንደውም ያቃጥላል እንደዛ። ለምን ታውቃለህ? ሁሉን ቅጣት ተቀጥተህ ታውቃለህ ማሚ? ሁሉን ቅጣት ተቀጥተህ ታውቃለህ። እዛም ቀጥቶ ማያውቀው ቅጣትማ አለ ይኖራል። ኧረ ስንት ቅጣት ተቀጥቶ አይቼ ማሚ ናውማ፣ ይሄን ቅጣት ተቀጥተህ ካወቅህ ግን እንጣላለን። በጫማ ውሃ ጠጥተህ ታውቃለህ ናውማ? በጫማ ውሃ እንዴ? በአዲስ ጫማ አንቺ በካካ የተቀጣጣው ቲክቶክ ላይ ማን ነው? ቆይ ወይ ስልኬን ይዘጋል። እኔ ባይዘው አንዴ ሆኖብኛል። ባይዘው ካካ በመብላት በመቀባት እኔ ነኝ እየቀለድሽ ሞላለ ኑቴላ ነው የተቀቡት። ጭራሽ እኔ ነኝ የተቀባሁት፣ ግን አጋጣሚ ነው አስቤው አይደለም። የማነ ይሞት የመሬ ነው ታውቃላችሁ። ጭቃ ተቀባ ተባልኩና ማለት ነው። ስሚኝ ጭቃ ተቀባ ተብዬ ወይ ልነግርሽ ነው። ጭቃ ተቀባ ተብዬ ኃይለኛ ጌም ላይ ነው፣ ጊፍተሮች አሉ ምናምን ነገር። ከዛ እሺ ያልኩና ሄጄ ውጪ ሳር አለ ማለት ነው። ከዛ ከሳር ውስጥ አፈሩን እንደዚህ ዝግን አድርጌ በውሃ ነቀነቀና እንዲህ ስቀባው እንዳለ ለካ የውሻው አር ነው። ናውም በነፍስ ድረስልኝ። ቆይ ስልኬ ይቅርታ፣ ስልኬ ቻርጅ ነው ሊዘጋ። አውራ በነፍስ ድረስ ሳር ላይ ነህ። በቃ ከሳሩ እንደዚህ ዘግኜ ማለት ነው። ከሳሩ ዘግኜ አፈሩን ውሃ ውስጥ ከተትኩትና ብድግ አድርጌ ቅብት ስለው ሸተተኝ። ይሆን ነገር ስለው ይሄ ነገር እንዴት ነው አፈር በዚህ ልክ የሚሸተው አልኩና ሾፍ ሳረገው የውሻው አር አለበት ላይ ነው። እግዚአብሔር ይመስገን። ከዛ በቃ ተቀብቼዋለሁ። ምን ላድርግ? ዘገነነኝ። በቃ ዘገነነኝ ነው የምልሽ። ደግሞ ፉቱ ሲሆን ፋራው ሲሆን ያስታውቃል። ባይዘው የፋራው እኮ ያስታውቃል። ጭቃነቱ ራሱ ያስታውቃል። ታውቃላችሁ? ምን ነው ታውቂዋለሽ እንዴ? አንቺ የእውነትሽን ነው የእውነቱን ነው የሚያወራው። አሁን ደግሞ ባለፈው ደግሞ ማን እንደሆነ አላውቅም። ቲክቶክ ላይ አንደኛ ቅጣት ካካ መቀባት። ክርስቶስ እያድነኝ። እንዴ ምን አይነት ቅጣት ነው? እንደዚህ አይነት ቅጣት። ከዛ ማን እንደነበር አልሰማሁም፣ ግን እዚህ ጋር ነው እየጻፉ ነበር። ኧረ የቲክቶክ ቅጣት አመለጠሽ። በቃ ሌቭል አፕ አድርገዋል ጌመሮች።
እኔ ለምን 80 አንበሳ ይወርድልኝ አልቀማም ይቀጣርክ በህይወቴ ይመላል እንኳን አርሽንት ቤት ላይ እንዲተቀመጡ ከሚባሉ እንጂ ማሜ ነው እያሉ ነው። ማሜ አንተ ነህ እንዴ? አንተ ማሜ አርተ ከብታል ጉድ አንተ ማሜ አንተ ነህ እንዴ እንደዚህ የቀጣው እንዴ? ምንድነው ማሜ ነው ሆሬና መብንጸባሰ አንተ ነህ እንዴ አሪ ያስለቀለከው ሰው እኮ አሁን እናንተ ጋር ጊፍተሮች እኮ የላችሁም እኮ ጊፍተር የሚመጣ ጊፍተር ባናቱ ይዘቅዘቅ አይኖረኝ ሰውዬ በጥፍር በጆሮ አንቺ ቤታ ማሜ ከአሹ ጋር እና እኮ ክርስቶስን ይሄ ነገር እውነት ነው እኮ ነግሬሻለሁ፣ ሰምቻለሁ። እንደዚህ ማለቴ ላይቭ ላይ ማሜ የምርህን ነው ንገረን እስኪ። ማሜ የምርህን ላይቭ ላይ ካካ ብለህ ከዛ ብድግ አድርገህ ነው የተለቀለቅከው ወይንስ የነበረ ካካ ነበር? እናቴ ሞት ዲቦራ ዛሬ ቆይ እስኪ ለእሱ እድል እንስጠው። ቆይ እሺ ማሜ ያስረዳል። ምንድን ነው ትኩሱን ነው ማሜ ወይንስ የተቀመጠ ነበር? አይ እሱ አራዳ መሆን ፈልጎ ነበር። ፌስ ለፌስ ጌም ነው ገባሽ? የፌስ ለፌስ አሁን ለምሳሌ እኔና እሱ አንድ ቤት ተገናኝተን ቤቴ መጥቶ ቀጥቅጦኝ ሄደ። ቤቱ ሄድኩኝ እና ሲሄድ 3 ቅጣት ሰጠሁት። አንደኛ ከተቀጣ፣ ሁለተኛ ከሸኖ ቤት ውስጥ እንቁላል ማውጣት መገዳደል ነው። እንዴት ሽንት ቤት ውስጥ እንቁላል ትጥና ከዛ ውስጥ እየገባ እንቁላል ማውጣት። ኧረ በኢየሱስ ስም ቢቀርስ ሶስተኛ እና ጭገሩን መላጭ ማንሳት። አንተ ጸጉርና ጭገር በኢየሱስ ስም በስመ አብ